ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ረቡዕ ሐሙስ እያለ መጥቶ ነበርና ሰዱስ ባለ በቀና ነበር። ወደ ሚስጥሩ ሄዶ ዓርብ አለ። ጌታ 22ቱን ስነ ፍጥረት ፈጥሮ የፈጸመበት ቀን ሲል ነው። አንድም የመና መካተቻ ቀን ሲል ነው። ሙሴ ዓርብ ሁለት ጎሞር መና እየያዛችሁ ግቡ፣ ቅዳሜ ግን መና ሲለቅም የተገኘ በድንጋይ ተወግሮ በእሳት ተቃጥሎ ይሙት ብሎ ሥርዓት ሰርቶ ነበርና ወዓርበ መና በፊንቆን ወበሉ እክለ ፊንቆን እንዲል። አንድም ጌታ በዚህ ዓለም 33 ዓመት ከ3 ወር የሰውነትን ሥራ ሲሰራ ኖሮ ቤዛነቱን የፈጸመበት ቀን ነውና፣ አንድም ሕገ ተሰዎ የፈጸመበት ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ፣ ውዳሴ በዓርብ፣ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ብሩክት አንቲ እማንስት ብሎ ያመጣዋል። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። በዚህም ዕለት እመቤታችን ቅዱሳት አንስትን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። ቡርክት አንቲ እማንስት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የለብሽም። በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭነሽ። ወቡሩክ ፍሬ ከርስኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርግብ። ያለ መለወጥ አምላክን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ሰረቀለነ እምኔኪ ፀሐየ ጽድቅ ጠፈር ደፈር የማይከለክለው ጨለማ የማይፈራረቀው ፀሐየ ጽድቅ ኢየሱስ ክርስቶስ ካንቺ ተወለደልን። ወአቅረበነ ታሕተ